አንዳንድ ሰዎች አሉ አማኝ ሆነው ክርስቲያን ሆነው ነገር ግን የኢየሱስ ክርስቶስን ዳግም መምጣት ሲሰሙ ስለ ኢየሱስ ዳግም መምጣት ሲያስቡ የሚረበሹ የሚጨነቁ ሌሎች ደግሞ አሉ የኢየሱስ ክርስቶስ ዳግም መምጣት በናፍቆት የማይጠባበቁ ይሄ መልእክትም ለነሱ ነው በእንደዚህ አይነት ሁኔታ ውስጥ ሙሽራውን እየጠበቁ ላሉ በእንደዚህ አይነት ሁኔታ ውስጥ የኢየሱስ ክርስቶስን ዳግም መመለስን እየተጠባበቁ ላሉ ሰዎች ነው ይህ መልእክት እናንተ ሰዎች ከየትኛው ወገን እንደሆናችሁና እምነታችሁ ምን እንደሆነ ራሳችሁን ቆማችሁ ልታዩ ይገባል ምክንያቱም ሙሽራው በሚመጣበት ጊዜ እንደነዚህ አይነት ሰዎች ሙሽራውን ለመቀበል ብቁ አይሆኑምና ውስጣችሁ በናፍቆት የሚጠባበቅ ካልሆነ በውስጣችሁ ያለው መንፈስ ሌላ ነው ማለት ነው ውስጣችሁ ያለው መንፈስ ቅዱስ በውስጣችሁ ያለው መንፈስ ይሄንን ነገር የሚያስጠማ የሚያስርብ ነው የኢየሱስን ዳግም መምጣት እጅጉን ናፍቆ የሚጠብቅ አይነት መንፈስ ነው የተሰጣችሁ ያ ከሌላችሁ ቆማችሁ ልታስቡ ይገባል የትኛውን መንፈስ እንደተቀበላችሁ ምን አይነት መንፈስ እንደተሰጣችሁ ቆማችሁ ልታስቡ ልትመረምሩ ይገባል ምክንያቱም ሙሽራው ሲመጣ በእንደዚህ አይነት ሁኔታ ውስጥ ያሉ አማኞች ሊቀበሉት እንደማይችሉ ነው መጽሐፍ የሚነግረን በማቴዎስ ወንጌል ላይ ያሉት ስለ 10ቱ ቆነጃጅቶች ምሳሌ የሚናገሩ ይሄን ነው አምስቱ በሚገባ ስላልተዘጋጁ ዘይታቸው ስላለቀ ሙሽራው በሚመጣበት ሰዓት ላይ ሊቀበሉት አልቻሉም በቂ ዝግጅትን ስላላደረጉ የነቁ ስላልነበሩ ሙሽራው ሲመጣ አልፏቸው እንደገባ በኋላም ደግሞ በውጪ እንደቀሩ ነው የሚናገረው ስለዚህ በዚህ ዘመንም የኢየሱስ ክርስቶስ መምጣትን በናፍቆት የማትጠባበቁ ወይ ስለ ኢየሱስ ክርስቶስ መምጣት ስትሰሙ ውስጣችሁ በታላቅ ናፍቆትና በታላቅ የመንፈስ ደስታ የማትሞሉ ከሆነ ያላችሁበትን ወይም የተቀበላችሁትን እምነት ልትመረምሩ ይገባል በእንደዚህ አይነት ያጠባበቅ ሂደትና ሁኔታ ሙሽራውን ልትቀበሉ ብቁ አይደላችሁም ያልፋችኋል አንዴ ካለፋችሁ ደግሞ ድጋሚ ወደ ኋላ መመለሻም አይኖራችሁም አንድ ሰው በውስጡ መንፈስ ቅዱስ ካለ መንፈስ ቅዱስ የተሰጠው ሰው በማናቸውም ሁኔታ እንኳን ቢሆን በየትኛውም የህይወት መንገድ ላይ እንኳን ቢሆን ስለ ኢየሱስ መምጣት ሲያስብ በብዙ ይጽናናል በብዙ ይቸኩላል የተሰጠው መንፈስ እንደዚህ የሚያደርግ ነውና መንፈስ ቅዱስ እንደዚህ የሚያደርግ ነውና ስለዚህ ንጉሱን በመጠባበቅ ላይ ያላችሁ ነገር ግን በበቂ ሁኔታ በበቂ ዝግጅት ወይም ነቅታችሁ እየጠበቃችሁ ያለናችሁ ሰዎች ራሳችሁን በመንፈስ እንድትመረምሩ እምነታችሁን ዳግም እንድታበረቱ እና ነቅታችሁ እንድትጠብቁ ይገባችኋል